በመድረሻው እርግጠኛ የሚሆን ሰው መነሻውን ለማሳየት አይፈራም። ምን ለማለት ፈልጎ ነው መሰላችሁ? በጣም ስለገረመኝና ደስ ስላለኝ ነው ይህንን ነገር ሼር ላደርጋችሁ የፈለጉት። በመድረሻው እርግጠኛ የሆነ ሰው በመነሻው አያፍርም ማለት ጀስት ዛሬ ላይ እንዲህ ብላክ የሆነ ቪዲዮ ልሰራላችሁ እችላለሁ። ቤቴ እንደምትመለከቷት ይችላል። በደንብ ቪዲዮ ደግሞ ከላይ አስቀምጥላችኋል። አንዲት ክፍል ናት ቤቴ። ሰው ይሄ ማለት ግን የኔ መጨረሻ ይሄ ነው ማለት አይደለም። ነገ ከነገ ወደ G+4 G+3 ትልቅ ሌክዠሪ ስዊሚንግ ፑል ያለው የመኪና ጋራጅ ያለው በጣም ትልቅ ቤት እንደሚኖረኝ አልጠራጠርም። ሰው በመድረሻ ስለምተማመን በፈጣሪ ስለምተማመን አሁን ያለበትን ነገር ሶሻል ሚዲያ ላይ ለማጋራት ምን የሚያሳፍር ጉዳይ የለም ማለት ነው። ሰው you have to be work hard ለማለት ፈልጌ ነው። በዚህ አጋጣሚ እንግዲህ ያዘጋጀንላችሁ የነፃ የስልጠና እንዲሁም የስራ እድሉ ሊጠናቀቅ 4 ቀናቶች ብቻ ነው የቀሩት። ይህ የነፃ የስራ እድል እንዲሁም ደግሞ ነፃ ስልጠናው የሚቆየው ለ5 ቀን ብቻ ነው። ሰው በዚህ 5 ቀን ውስጥ እናንተ ቶሎ ተመዝግባችሁ ቶሎ መሳተፍ ማትችሉ ከሆነ እንግዲህ አምሳውሪ ከዚህ በላይ ምንም ልረዳችሁ አልችልም ማለት ነው። ስልጠና የምትፈልጉ ልጆች ግን በቢኤች ትሬዲንግ እንግዲህ የተከፈተ ቴሌግራም ቻናል አለ። እዛ እንገናኝ ማለት ነው። ይመቻችሁ።